አንተ ነው ምናምን ከመጡ ድንገት እንግዳ ከመጣ እንዴ ሄሊና ሚኪ ይሰራሉ። የሚበለው ግን ያ ነው አበላሉ ራሱ። በነገራችን ላይ ሆነ እግዚአብሔርን ከናውን በላይ ነው የምበለው። ይሄ እኮ በጣም ባይዘውይ ማለት ነው። እኔ በህይወት ዩቲ ኢየሱስን ነው የምልሽ። እኔ ነግሬሻለሁ። በህይወት ዘመኔ እንደ ፍሬድ በጣም በላተኛ ቃለሁ እንደ ፍሬድ ከድሮ ጀምሮ እንደ ፍሬድ የሚበላ እንደነ ፍሬዲዎች የሚበላ ሰው በህይወት ይሄ አጋጥ ብዙ ናቸው። ብዙ ናቸው እኮ ኖ እኔ ማለት ነው እንደኔ በላተኛ ስግብግብ ሰው አልነበረም። እነ ፍሬዲዎች ግን እጄ ይበቃቸዋል እንዴ ምግብ ለአምስት ዩቲ 7 ኪሎ ስጋ እኮ ነው ይበሉት። ለአምስት እንዴ 7 አንድ ኪሎ ስጋ እኮ ለሶስት እኮ ነው የሚበላው። አረ የኑድልሱ ከዛስ ስሚ ዩቲ በልተው ማለት ነው እሱም በልተው ከዛ አረ ነው ይሄ ነገር ምንም አያጠግብም ጋዝ ዘይት እንጨምርበት ብለው አንድ ኪሎ ጋዝ ዘይት 3 እኔ ኢየሱስን እኔ አፈርኩኝ። ያይ ምግብ እንበላለን በጣም በስማ ይሄን ነገር ጨርሶ እኔ እንደውም የማይጨር አረ ግድ የላችሁም አንድ ብቻ አዘዙና ሞክሩት እያልኳቸው ድሮ ስላልበሉ ባለፈው ጌታ አያልቅም ብሎ ማለት ነው የታዘዘውን ቴካዊ ያስደረገው አያልቅም ብሎ እውነት ነው። ስሚ ያኛው ደግሞ ያ ቶማስ የሚባል ሌባ ደግሞ ማለት ነው ስሚ አንድ ቻኖሊ ኑድልስ አለ አይደል አሁን አንዱ ሙሉ ኮምቦ የሚባለው አሁን አንድ ሰው ለብቻው ይበላዋል ይጨርሷል። አሬ ይዘጋል እኮ ይዘጋል። ቻኖሊ ኑድልስ ይሄ ኮምቦ ብዙ እኮ ነው ማለት የሚጨርሰው አንድ እኮ የሚጨርስ ራሱ ሊኖር ይችላል። እሱንም በጣም እንትን ብሎ ቶማስ ስሚ ሰላጣው ኮምቦ ሰላጣ ሙሉ በልቶ ሶስት ኮምቦ ቻኖሊ ለብቻው ኢየሱስን ነው የምልሽ። ኢየሱስን ሶስተኛው የቀረው ነው። ሶስተኛው ከኔ ተቀብሎ ነው የበላው። እኔ አልጨርስ ብዬ በላው። ኢየሱስ ምስክሬ ነው። እንዴ እነዚህ እንዴት ነው እንዴ ያረሰ ይችላችኋል እንዴ? እንዴ መብላት ነው ያለብባችሁ። በጣም አንቺ ቤትሽ እንዳጠሪያቸው እየነገርኩሽ እኮ ነው። ብርድ ልብሱን ነው ይበሉልሽ። ይሄን ኮንፈርት ኮተን ካንዲ መስላቸው ነው ይበሉት። እኔ ጉድ እኮ እኔ በጣም ጉድ ብያለሁ። እግዚአብሔርን ናኦሚ ጃፊ እንዳለ ታውቃለህ። ሄኒ የሀሳቤን ቀይሬያለሁ እንዴ ቀይር ጃፊ ስለማታውቃቸው ነው የኔ ወንድም። ከዛ እንደመጣ መጀመሪያ ያገኘ ነው እሱም ማለት ነው። ከዛ ነበር የተገናኘ ነው። በዛው ላይቭ ልንገባ ይሄ መቄዶንያ ማለት ነው። እዛ ገባ አልቁሶ ነው ወጣ። ልክ ቶማስ ሁለተኛ ደስ ልበለው በጣም የሚገርሙ ሰዎች ናቸው። አትጨርሱትም ለምን እንትን ይላል ነው ገብቶሻል? ለምን ይከስራል እኮ ነው። እኔ ስማ ሰርፕራይዝ ዲጂታል መርካቶ 15 ኪሎ ጥሬ ወይ ደግሞ በግ ይችላልው። እስቲ መብቴ እግዚአብሔር 15 ኪሎ ጥሬ ወይም ደግሞ በግ ጥሬ አንዴ ያምሻል። አንቺ ጋር ስንመጣ እኮ ነው አንቺ ጋር ስንመጣ ፍሬዲ ቤት ይሻላል። እንደዛ እኮ ነው። አዎ ፍሬዲ ቤት ይሻላል። በቃ ችግር የለውም። ቤቱ አያሳስብም። ዲጂታል መርካቶ ሰማ እሺ ስሙ ፍሬዴ ዝም ጻፏ አካውንታችሁ ምናምን የፈጠነ እንዳይረሳ። ችግር የለውም። ዲጂታል ስለሆነ ችግር የለውም። ናሆም ከዛ ደግሞ የምጣድ ጥብሱን ታደርግልናለህ። የስጋው ነገር እሺ እንልክላለን። ምንም ችግር የለውም። ቀኑ ይድረስና ችግር የለውም።
ይኸውልህ እኛ ጋር መጥበሻ ምናምን አለ፣ ሁሉ ነገር አለ። አያሳስብም። ስማ ቅደሙ ሁሉ ነገር አለ። የሌለው ምግብ ነው እንጂ ብረት ድስት ምንም አለ። ቅደሙ በዚህ ሳምንት እናንተ ምኑ ሐሙስ ዛሬ እኮ ሐሙስ ነው። የነገ ሳምንት ለምን ሆነማ እሑድ ቀን ይሁን። ምክንያቱም ሐሙስ ዓርብ ጾም ነው። ገብቷል። 2 ቀን አትበለውም። እሑድ ቅዳሜ እኔ ቅዳሜ ነው አልችልም ሲጀምር ሐሙስ ቢሆን ሐሙስ አንጨርሰው ነገ ነው እኮ ሐሙስ እኮ ነገ ነው። ፍራይዴ ኧረ የነገ ሳምንት እኮ ነው ሳምንት። ስለዚህ ሌላው አይሆንም። በግ ይሻላል፣ ስጋ ይሻላል። ስጋ ይሻላል። ባይ በግ ስጋ ይሻላል። ኧረ ስጋ በእናትህ ማን ነው የምታገለው? ስጋ ይሻላል ነው ናኦሚ። ቢተርፍም እነሱ ገባ እስከ ወረም ቢበሉት ፍሪጅ ውስጥ አድርገው። ስማ ለዚህ እኮ ነው ስማኝ፣ ሐሙስ ቀን አይሆንም ያልኩ ዓርብ ነው። ሐሙስ ይሁን ያልቃል። ሲጀመር ያልቃል እኮ እንዴት እንደማያልቅ እና አይደለም በቃ ጾመኛ ከሆኑ ተዋቸው እንዴ ሐሙስ ችግር የለውም። ሐሙስ ጋገዳ ምንድነው? ፍርፍር የቶማስ ፍርፍር ነው ደግሞ። ኧረ ሽታው ባይዛዊ በሁለት ደቂቃ ረሚም ነው የሚያደርጉት። ባይዛዊ ስማ ናኦም ሐሙስ ከሚል ማክሰኞ ነው ምንድን ነው? ማክሰኞ ይሁን በቃ 20 ኪሎ በቃ 20 ኪሎ ማክሰኞ በቃ ማክሰኞ ነው ማክሰኞ በቃ ማክሰኞ ማታ ነው። ከ10 ሰዓት ምናምን ጀምሮ ነው። ከምሳ ሰዓት ጀምሮ ነው እንጂ እንዴ ምሳ ሰዓት ነው እንጂ ምን ሆነ ነው? የምን ማታ ነው እንዴ? ማታ ከዛስ በቃ እስከ ማታ ኧረ ምሳ ሰዓት ይኸውላችሁ ልንገራችሁ ስሙ 8 ሰዓት ምናምን ትመጣላችሁ እዚህ መድረሳችሁ 8 ሰዓት 6 ተኩል 7 ሰዓት ችግር የለም እንዴ እሱ ምናምን አይመችማ። የብረት ምጣድ ጥብስ ደስ የሚለው እኮ ማታ ላይ እኮ ወደ 1 ሰዓት ላይ ምናምን እሱ ነው እኮ ላይቭ ምናምን ነገር እንዳታስጨንቁኝ ነው። ኧረ ችግር የለውም እንዴ። ኧረ 20 ኪሎ በጊዜ ተገናኝተን ማለት ነው። ምሳም በልተን መክሰስ በልተን እራት ጠብሰህልን እንመለሳለን። በልተን እቤታችን 4 ሰዓት እንደርሳለን። ከዛ 5 ሰዓት እንገባለን ላይ አብረን እናምሽ እስኪ ወዳችሁ ነው ላይቭ ትገባላችሁ። ካላችሁማ ያለ ላይቭ እያሉ ነው ሰዎች። አይ ችግር አብረን የምሬን እኮ ነው። ፍራይዴ ፈታ ካላችሁማ ያለ ላይቭ አንግባ ላይ እኮ ችግር የለውም። እግዚአብሔርን የምሬን ነው። ችግር አለ እንዳረሱ አባቴ ይኸውልህ ናኦም ስጋው እኛ ጋር ተቆራርጦ ይሄድ አይደለም። ይሄ ደግሞ ለምቦጫም ሽማግሌ ግማሹን ወየ ብሎት ስማ ስሙ ይባል እኔ ጋር ይቻላል ከፈለጋችሁ ዲጂታል እኔ ጋር ይቻላል። በቃ እንደዛ ሆነ። ሌላ ጊዜ አሁን እናንተ ጋር ሌላ ጊዜ ሰሉዬ እናንተ ጋር ማክሰኞ በቃ ይሁን ማክሰኞ ይሁንሽ። ድሬዳዋ በስመ አብ ድሬዳዋ ነው የምንሄደው። ለፓርቲ በጊዛችሁ ለዚህ እንዴ ዳንክ እንዴ መጡ። ወንድሜ ታሞማ እንደዚህ ምግብ ሲባሉ አይደል ተሰበሰቡ። ገና ከኋላ የታሉ እነ ፓብሎ ነው ፖሎ ዴምቤሌ የታሉ? ጥራት እንደ እንትናስ ያ ላይቭ የሚገቡ ጆያቺ በዛ ሰዓት ቪዲዮ ነው የለቀቀው ልጅ ፓፒ አበባ መስላል። ፓፒ አበባ የኔ ኬክ
የልቤ ንግስት የልቤ ንግስት ይላል። እግሬን መጀመሪያ ይሄዳል። ሲያሽቃብጥ እኮ ነው። ኧረ ያሽቃብጣል። በስመ አብ ወልካፋ አርፈዳን ይኸው እኔ እኮ ዳንኩ በሴት እንቡት ገላ ከምትታለል እባክህ ዕዳህን ክፈል። መጀመሪያ እኮ እናንተ አስተዋጽኦ አድርጓ። ምንድን ነው ስጋ ለመብላት ነው እንደ መመጣው ሁሉም እንዴ? እና ምን ፈልገህ ዘይትና እኔ ምን ላምጣ? ውበት ኢቤዜሽ ተመጫጭ ዩቲ ምንም ችግር የለም። በቃ ስጋው ተገዛ አይደለ? ፍራይዶች ቅቤና ዘይት ማይ ይችላል እነሱ። አንተ ዋናዎቹ እሱ ወጪ እኮ እሱ ነው። ኧረ ዝም በሉ እንደው እስኪ ዝም በሉ እንደው ደንቆሮች። ፍራይዴ እኔ በኔ ወጪ እስቲፎ እኛ እየጠበስን ኮንሰርት እንዳይቀርብ እናደርጋለን። በኔ ወጪ ነው፣ ችግር የለም። የእስቲፎ ለኔ ተው። አንድ ሰው ይጋበዝ። ጃኒ አይ ነጃኒ ይኑሩበት። እሺ ዲጂታል መርካቶ አላሚ እሱማ እንደዚህ ነው። አይ ቆይ ዲጂታል ወይ እሱማ እኛን እንመርጠው ሰይበዛል ዮናታን ሰሊ ታውቂያለሽ የእነ ፍሬዴ ቤት በጣም ሩቅ እንደሆነ አንተ አረም ችግር አለ። እና 20 ኪሎ ሜትር አመጣም እንዴ? 20 ኪሎ ታዞ ነው ቤት በጣም ሩቅ እኮ እሱማ 30 ነው። በጣም ነው። ለምን አትቀርም ታዲያ? ኧረ እባክህ ልቀር ተው እንጂ እንዳልመታ ፓፒ እግሬን ያኛው እንደግምልሃለሁ። አንደኛለሁ በስመ ከኔ ሰፈር በጣም ሩቅ ነው። በስመ ታሰው እኔ እኮ ቱሉ ዲም እኔ ምን ልበል ነው አይደለም። ቆይ ከፒያሳ እኮ 3 ኪሎ ሜትር እኮ ነው። ምንድን ነው ከፒያሳ ትላለህ እንዴ? ምንድን ነው? እኔ ከኔ ቤት እኮ የእናንተ 25 ኪሎ ሜትር እናንተ ቤት ነው። አንተ ቤት ነው። አጠገለ ተገሰ ዩቲ ካንቺ ጋር 23 ኪሎ ሜትር አንተ ረበስ አንተ ያው እኮ ነው የኔ ዩቲ ሰፈር እኮ አንድ እኮ ዩቲ እንተነኮ እዚህ አብዛኞቹ አሁን እንደዚህ ቃና ምናምን ይቀረጽ መለስ ፋውንዴሽን መለስ ፋውንዴሽን ወይኔ እንትናን ብንጠራው ግን በጣም ደስ ይለኛል። መለስ ፋውንዴሽን ነው እንዴ? ያ የላይኛው የፍተሻው አይደለም። የፍተሻው አይደለም። ዮናታን ዊንግስ ጌት ነው ምናምን ይባል ሰፈር ዊንጌት አልፈ ምናምን እኮ አልፈ ኧረ አይደለም። አንተ ሻንቆ ዮኒ ወረዛ አዲስ ገበያ እንደውም ቀለበት መንገድ አወቁ። የት ያውቀዋል? እሺ አዲስ ገበያ አዲስ ገበያ ነው ሩቅ ነው። በቃ ሸጎሌ እንትን ጽዮን ሆቴል ጋር ጽዮን ሆቴል ምንድን ነው እሱ? ስማ ዮናታን በጣም ሩቅ ወደ አስኮ ጨረታ ምናምን እዛ እና ማን ይጋብዛል? በምን ተነስቼ እኔ እንደ ሀሳብ አዶናይ ቢጋብዝ ወደ ቁጡ ሜዳ ስማ ከቡልቡላ እንትን አለ እንዴ? ከቡልቡላ ቁጡ ሜዳ አብሽር እንመለስ አለ እንዴ? ከቡልቡላ ባቡር አለ እንዴ? የኔ ቦሊ ነው ዲጂታል እኮ ቅርብ ነው እኮ ቤቱ እኮ ቦሌ ነው። እዛ ለምን አንሄድም? ኧረ ፍራይዴ ምን ሆናችሁ ነው? ገበርናችሁ በቃ ዲጂታል ችግር የለውም። በቃ አውቄ ና እኔ ለጨዋታ ተው አንተ ሰው ማን